አሁን ቤት ትመጣለህ ካመመኝ በጣም ታመሽ ከወደቅሽ ምናምን አምቡላንስ ጠራልሻለሁ ደውዬ። ኦኬ እንጃ አትመጣም። ያ እናቴ ደክሞኛል እተኛለሁ እዚህ። እኔ ብቻ ናቸው ባልና ሪፖርት አርጉ ሲባሉ ሲታዘዙ የሚያደርጉት። እንዴ ምን እሺ እንሞካከር ነው ና ግባ ገብርኤል። እኔ በጣም ካንተ ጥፍ እኔ ነው የሚወደኝ ህዝቡ። ይሄ ማወቅ አለብሽ። አያስቅም በናያ አያስቅም በናያ አያስቅም ዋሻው እኔ ካንተ ማን ነው የሚወደው? እንሞካከር አሁን እናቴ ትሙት እንሞካከር እኮ እግዚአብሔርን በይ ገብርኤልን እና እንሞካከር። ህዝቡ ነው የሚወደው። ለሳምንት ነው ያስከፍልሻል። ከሳምንት የሴቶች ጉዳይ ነው ነው ጃ እንዴት ነው የሚያደርግሽ? ያቅለሽልሽ ልቤን ጭንቅ ይለኛል። ከዛስ በቃ ልቤን ጭንቅ ይለኛል። ሌላ ህመም የለው እና ያስተነፍሰኛል። እንደፈራሁት ያዛል። የኔ ፍቅር እንደዚህ ነው ማለት ነው። ከኔ ፍቅር ሲይዛቸው እንደዚህ ነው ሰዎች። ዳራራራ ጃኒ ስሚ፣ ለምን ስነግርሽ ማሰሚው ባን ያስደርግብሻል። ምኑ እንዴ ኤፊት ይዘሽ ላይፍ ስገቢ ነው። It's the one and only Kiko Taco G. ሲግማ ማኔ እንደ ቢውሊንግ ወንድምሽ ደህና ነው? ይሄ ፊልተር ያስጠላል። ባካችሁ ይሄ ሜካፕ ማነው? ወንድምሽ ብለህ የምትጨቀጭቀኝ አባብዲ ነው። ኧረ ይሄድ ካያስቅም ፋራ ማነው? አባብዲ ነው ወንድምሽ። እሱ መስለሻል። ዛሬ ላሳይሽ፣ ቆይ ፎቶ ላሳይሽ። ሳምሪ ቴንክ ዩ ሶ ማች። አባብዲ ወንድም አይጃኒ ወንድም እንደውም ላይፍን አጥፍቼው እንዳይገርማችሁ። እንዴ ለምን? ይኸውልሽ ወንድምሽ ደቀሱ መስለሻል ዛሬ። ይሄ ጃኒስ መስለሽ ይመጣሽ። እንካ ቆይ ዘፈኑን ልክፈትላችኋል። በላው ስጥ ያሽዋል ገና ኧረ ጆ ትለያለህ። ያሽዋል ገና ውጣቸው እንዳለኝ ውጣቸው እንዳለኝ ደብሬ ነው። እንደዛ ከሆነ ኮካ ጠጭ። ምን ለሴቶች የሚያማቸው ነገር እንዴ? ምን ይሆንክ ነው ማለት እንዴ? የምሬን ኮካ ጠጭና ተኝ በቃ ውጪ ነው። አይ ብለህ ገባ ነው። አትገባም? ገባለሁ ጃሉኮ አውቀሽ ነው ወይስ ፕራንክ ነው? እባክህ በስልክ እያየህ ነበር። አሰክስ በእናትህ ጌታን አላየሁሽም። የሆነ ሰዓት ላይ ጃኒ አሟታል ምናምን ብለውኝ ሳይ እንደዚህ ሳሳያቸው ከፌቪ ጋር ገብተሽ እየሳቅሽ ነበረ። ጌታን አላየሁም። ስትታመሚ ስትወርቂ ምናምን አላየሁም። አሁን ቤት ትመጣለህ ካመመኝ በጣም ታመሽ ከወደቅሽ ምናምን አምቡላንስ ጠራልሻለሁ ደውዬ። ኦኬ እንጃ አትመጣም።
ያ እናቴ ደክሞኛል እተኛለሁ እዚህ እኔም አልፈልግህም እንጂ ላይክ ብፈልግህ አስበኸዋል እንዴ? ማናውን ስለመፈለግ አወራ? ምን ያለበት ምን አይችልም አሉ። ኖ አሁን እቺን ቅድም ስላልኩ ምን ያለበት ምን አይችልም አሉ አልክ። እኔ ግን ሲጀመር እኔ ቤተሰብ አለኝ ወንድም አለኝ የሚወስደኝ እኔ አልፈልግም። ግን አንተ ግን አየህ አይደለ ነገሮችን በሌላ ነገር ስላሰብካቸው የሰው ልጅ ወድቆ መምጣት የለውም። ገባ ቤቴ ድረስ እንዴ? ከላይቭ ሳልወጣ ነው የምመጣው። ላይቭ ላይ ያለሁኝ እስከወጣ ድረስ ታይም አይኖረኝም። ቢኮዝ በጣም ታመ ስለወደቅ ያንተን ህይወት ለማትረፍ ለኔ ምንም ማለት አይደለም። ገባ በቃ እመጣለሁ ነው ምሽ አንቺ ከተማ እንደዚህ ስላልኩ ነው የምትመጣው። ማን የኔን ቤት እኮ ሁላችሁም ታውቁታላችሁ። ያንቺን ቤት ግን ያላቀው ግዴታ ስላላወቅኩ እንደ አንተ እንዴት ብዬ እመጣለሁ? ለፈርሽን አውቀዋለሁ። ቤት ይሸጥ ነው አሁን ቤቴን የወደፊት እንዴ ሴና ምድረ ወጣሪው የወደፊት ሚስቱ እኔ ነኝ ጃኒ ሂጂና እንትን በይዋ ታዲያ ለሱ ነገር ሴናዬ ምን ነው ላስደብርሽ እንዴ ታዲያ እና እኔ ምን አገባኝ እኔ ድራችኋለሁ አንድ ላይ ማናት ሴና እስኪ ስክሪንሻት አውጥተሳይ ናይ መታ ተጻፍልህ የወደፊት ሚስቱ እኔ ነኝ አለች ኦ ጻፍልኝ ሴናማ ዩዘር ኔም ንገሪኝ እኔ ነኝ ሊዱ ያንቺ ነሽ ሊዱ ነች ሴና ነች ሴና ዳይመንድ ስንት ናቸው ሚስቶች ቆይ by the way I'm single ከሰልሽ አስፈላጊ ግን ሲንግል ሆንክ እስከ ዛሬ እንዴት ሲንግል ሆንክ? girlfriend ነበረችኝ ከዛ ተፋታ ግን ቆየ ትንሽ ኦኬ ለምን ተለያያችሁ ታዲያ? ምክንያት የለውም ዝም ብለህ እንዴት ትለያያለህ ከሚስት ጋር? ዝም ብሎ ተለያየ የሆነ ነገሮች ሀፕን አደረጉና ተለያየ ግን የማንም ጥፋት አይደለም እና እኔ ምን አገባኝ ታዲያ ለኔ የምትነግረኝ? እና ለምንድን ነው የጠየቅሽኝ እንደዚህ ፈገግ ብለሽ? አረ መደሳሰት እንደውም ሚስት አለኝ። ማኒ ለምን ነው ራስህ እንደዚህ ብለህ የምታስደስተው? በጣም ኮንፊደንስ አለ ባይዘው። ለምን ነው ብዙ ጊዜ እንደዚህ የምትለው? አይ ነው ኮንፊደንስ አለኝ በጣም ኮንፊደንስ አለኝ። ኦኬ አዲስ ፎቶ ተላከልኝ መሰለኝ። እሺ አባቴ ስራውና ላክልኝ ቶሎ ልላክላቸው። ምንሽ ነው? ቆንጆ ነኝ፣ የደረቴ አጥንት ያምራል፣ ዓለም ላይ ካሉ ከ90% ቆንጆ ሰዎች መሃል አንዱ ነኝ። ሌላ ምን ነበር ያለችው? አንቺ ጎንሽ የጀመርሽ እኮ እኔ ባጀመርሽ አይደለም ማለት ጀመርሽ እኮ እኔ እኮ ከብትነትሽ እየተጠናወተሽ ነው ብዬ ነው። ተረጋጊ ያልኩሽ። ስሙ ቀበሌ ዳንስ የሚሰራ ሰው የሚታየው ብቻ ነው፣ ሌላው አይሰማም። ኦኬ አንቺ ቀበሌ ነበር ቮካል መሰለኝ። የነገው እንዳትቀሪ እሺ። ሁላ ነገር ታውቃለህ። መስተዳድር ውስጥ ነበር። ኢንዶሚያናት አይ ጥቋቁር ሰዎች የሚጽፉልህማ ይታያል። ኢንዶሚያናት አንዴ ቀዩ ፈረንጅ ለነገሩ ልክ ነው።
የናይጄሪያ ግን ማጨሻቶ እግዚአብሔርን የናይጄሪያ ፍሪክ እኮ ነች። ፀጉሯን ኢንዶሚያ ናት። ማጥለያ ፊት የምር አንተን ሳይ ምን ትዝ እንደሚለኝ ታውቃለህ? ኧረ ሊያይ ቴንክ ዩ ሶ ማች እወድሻለሁ። እኔም እወዳለሁ። እስኪ ድገሙት። ድጋሚ ላይ ነው የምንገናኘው። ድጋሚ ሁለተኛ ላይ ምን ነበር የምለው? ምቅጣት እኮ እናንተ እንወዳለን ነው አይደለ? ወይስ እኔ ያለሱ አይደለም። እኔ ጆን ዳንኤልን ነው የምወደው ነው የምትይው? ጃኒ እወድሻለሁ። ቅጣት ነው። እኔ ጆን ዳንኤልን ነው የምወደው አትበይ። ቅጣት ነው አትበይ። ቅራስ ልወድሽ አልችልም። እኔ ዲዲ ድሮግባ ነው መሰለኝ።